ፍልሚያውም ተጀመረ። ሻዶም እንደተለመደው አውቆ ተመታ። ነገሩንም እውነት ሊያስመስል ደም እንደሆነ ኬኮችን እየበላ ራሱን ይወረውራል። ሮዝ እንዳሸነፈች ሳይነገር ፈጥኖ ተነስቶ አሁንም በድጋሚ ለአንድ ሰዓት በተከታታይ አውቆ ይሸንፋል። ሮዝም ይሄን ሁሉ ጥቃት ከቻልክ ያንተን ነገር በጣም ነው ያቀለልኩት ብላ የአስማቷን ኃይል ለመጠቀም ወሰነች። እሷም ባላት ኃይል በሙሉ አጠቀችው። ዳኛውም ነገሩ ሰልችቶት በመሃላቸው ገብቶ የሮዝ ኃይል የሱን ስለሚበልጥ ሮዝ እንዳሸነፈች ተናገረ። ሻዶም በሰማው ነገር ተናዶ ገና ያላሳያዋችሁ ቴክኒኮች አሉኝ እያለ ሲጨው አስወጥቶት ሻዶም ያ ትወና እንዲሟላ ሻፋ በፊቱ ጠምጥሞ ወጣ። በመንገድ ላይም ሼሪን አግኝቶ እሷም ልትጠይቆ መጣች። እዛ ስትፋለም አይቼ ነበር፣ ጠንካራ ጀግናና በጣም ኩል ነበር ካለችው። ሻዶም በቁስሎች ብዛት ፊት ራሱ እንደጠፋ እያየች እንዴት እንደዚህ ትላለች ብሎ ራሱን ጠየቀ። ከዛ ስጦታ ሰጣው። በእጅ የሰራውት ብስኩት ነው እና ጓደኛ ማቾች መሆን እንችላለን ብላ ጠየቀችው። ከጎናቸው ደግሞ አባቷ ተቀምጦ ስለነበር አቀራረቤ እንዴት ነበር ብላ ጠየቀችው። አባቷም ባታዋርጅን ኖሮ ምንም አይል ነበር አላት። ከዛ መጥቶ ከነሱ ጋር ተቀመጠ። እሱም የሳይንስ አካዳሚ ዳይሬክተር ረዳትና ሁሉንም አይነት የሴልፍ ዲፌንስ ቴክኒኮችንም ስለሚችል የቀድሙንም ውድድር በፊት አሸንፎት ስለነበር ሻዶ በቀላሉ አወቀው። ሻዶም እንደዚህ ከሚታወቅ ሰው ጋር ተገኝቶ የሰውን ትኩረት መሳብ ስለማይፈልግ ከሼሪ ለመራቅ አሰበ። አባቷም እች ልጅ ህይወቷን በሙሉ ለትምህርት ነበር የሰጠችው፣ ስለዚህ ጓደኞች የለዋትም። ይህን ሰሞንም ዳርክ ናይት የሰጠዋትን እቃ እየተመራመረች ነበር፣ ስለዚህ እባክህ ተንከባከባት አለው። ከዛ በኋላ ሼሪ ስለ ሻዶ እያሰበች ሳለች አሌክሲያን አስታወሰች። አሁንም አብሮ እንዳሉ ለማረጋገጥ እሷ ጋር ሄደች። ሄዳም ጠየቀቻት። አሌክሲያም እንደተለያዩና ሲጀመር ምንም ግንኙነት በመሃላቸው እንደሌለ ይሄንም ያደረጉበት ምክንያት ሁለታቸውም የግል ምክንያት እንዳላቸው ነገረቻት። ሼሪም ነገሩ በጣም ደስ አላት። አሌክሲያም እዚህ ጋር በቀናት ብዛት መንቀጥቀጥ ጀመረች። በምትችለው አቅምም ራሷን መያዝ ሞከረች። በሌላ በኩል ደግሞ በሻዶ ክፍል ውስጥ አዲስ የተማሪዎች አለቃ ምርጫ ሲደረግ ነበር። በዛ ወቅት ደግሞ ሊናይት ዋና እቅዱን ለማስጀመር ተዘጋጅቶ ነበር። አካዳሚዋንም በአስማቱ ሸፈናት። ሻዶም አስማቱን መጠቀም አቃተው። ከዛ እየተጠቁ እንደሆነ ስሜት ተሰማው። በእርግጥ የሻዶ ተከታዮች ነን የሚሉ ሰዎችን በሩን ሰብሮ ገቡ። ማንም እንዳይንቀሳቀስ እኛ የሻዶ ሴክት ነን፣ አካዳሚዋንም ወርረናል አሉ። ሮዝም ነገሩን ለማሳጠር ልታጠቃቸው ተዘጋጀች። ነገር ግን አስማቷ በድንገት ጠፋ። በነገሩ ግራ እየተጋባች ሳለ በድንገት አንዱ ሰይፏን ሰበረባት። ሻዶም በመሃላቸው ገብቶ ምቱን ከሷ ተቀብሎ ወደቀ። እነሱም አይናቸው እያየ ፊት ለፊታቸው ሞተ። ሮዝም በተፈጠረው ነገር አዝና እሱ እንደሚወዳት እና እንደሷ ጀግና እንደሆነ ሊያሳያት ፈልጎ ነበር። ነገር ግን አሁን ለእኔ ብሎ ሞቷል ብሎ አሰበች። ሁሉንም ተማሪዎች በትምህርት ቤቱ አዳራሽ ሰበሰቡ። እነሱም ከሄዱ በኋላ ሻዶ የልቡን ምት ዳግም መጥቶ አስመለሰ። አስማቱን እንደ ግር ተጠቅሞ ልቡን አቁሞ እንደሸወዳቸውና የ10 ደቂቃ የሞት ታሪክ እንደተሳካ ተናገረ። በሌላ በኩል ደግሞ ሼሪ ስለ እቃው እየተመራመረች ስለነበር ምን እየተፈጠረ እንዳለ እስካሁን አልተሰማት። እዚህ ጋር አምሬክስ ገብቶባት እቃውን እንድትሰጠው አዘዛት። ሼሪም አልሰጥም ብላ መለሰችለት። እሱም አጠቃት። ነገር ግን የአይሬስ ወታደሮች ተከላከሉላት። ጓደኛውም መጥቶ እቃውን ይዛ እንድትሮጥ አዘዛት። ከውጭ ደግሞ አይሬስ እና ወታደሮቿ ምን ማድረግ እንዳለባቸው ግራ ገብቷቸው ነበር። ምክንያቱም አካዳሚዋን ከገቡ ያላስማታቸው ነው የሚሆኑት። ስለዚህ ከልጆቹ ጋር አደጋ ላይ ይጥላቸዋል ማለት ነው። ሻዶ ደግሞ የሚፈጠረው ነገር ደስ ብሎት አሁን የጥላ ጀግና የሚገለጥበት ጊዜ ነው ብሎ አንድ በአንድ የሴክቷ ወታደሮች መግደል ጀመረ። እዛ ላይም ቆሞ ሼሪን አየ። እሷንም ለመርዳት ወሰነ። እሷንም ምንም ሳይሰማት ረዳት። ነገር ግን በድንገት ከደረጃው ተንሸራታ ልትወድቅ ስትል ሻዶ በራሱ መጥቶ እሷንና እቃውንም አዳነ። ልብሱ ላይ ያለውንም ደም አይታ ደነገጠች። እሱም ከሞት በታምር እንደተረፈ ነገራት። ወደ አባቷ ክፍል ሄደው አስማታቸውን እንዳይጠቀሙ የሚያደርጋቸውን እቃ ፋይሉን መፈለግ ጀመሩ።